ይህ የምትመለከቱት የኢትዮጵያ አየር መንገድ የሆነው አውሮፕላን በድንገት ተጠለፈ። ይህ የምትመለከቱት ሰው ደግሞ ልዑል ይባላል። 42 ዓመቱ ነው። የኢትዮጵያ አየር መንገድ ውስጥ ፓይለት ነው። እንግዲህ ልዑል እንደ ማንኛውም ፓይለት ተቀዳሚ ስራው ተሳፋሪዎቹን ሴፍሊ ወደሚፈልጉበት ቦታ ማድረስ ነው። ሆኖም ግን እንደ አውሮፓውያን አቆጣጠር በ1996 ወይም ደግሞ በእኛ በ1989 አካባቢ ወይ 88 አካባቢ አንድ ያልተጠበቀ ነገር ያጋጥመዋል። ነገሩ እንደዚህ ነው። ልዑል 175 የሚሆኑ ሰዎችን የጫነን አውሮፕላን ከኢትዮጵያ አየር መንገድ አስነስቶ መንገድ ይጀምራል ማለት ነው። የተወሰኑ የአፍሪካ ሀገራትን እንዳቋረጡ 3 ሰዎች ይነሳሉ። ከዛ መጀመሪያ የሚያደርጉት ነገር ምንድን ነው? ኦፊሰሩን ይቀጠቅጡታል። ለፋየር ምናምን ብሎ የሚቀመጥ መጥረቢያ ምናምን አለ። በሱ እያስፈራሩ ኦፊሰሩን ሌላ ሰዎች ጋር ይደባልቁታል ማለት ነው። ከዛ በኋላ እንግዲህ ከሃይጃከሮቹ ወይ ደግሞ ከጠላፊዎቹ መካከል አንዱ ቦምብ ይዘናል። አክቹዋሊ ቦምብ አልያዙም፣ ግን ደግሞ ልዑል ይህንን አያውቅም። ስለዚህ ቦምብ ይዘናል ወደ አውስትራሊያ አብረን ይሉታል ማለት ነው። በዚህ ሰዓት እንግዲህ ልዑል ምን ይላቸዋል? በቂ ፊውል የለኝም ወይ ደግሞ አውስትራሊያ ድረስ ለማድረስ የሚያስችል በቂ ነዳጅ የለኝም ይላቸዋል ማለት ነው። ከመሃላቸው አንዱ አላመነውም። በጣም ይጮዋል፣ ይናደዳል። ዋሽተናል ይለዋል ማለት ነው። እሺ በቃ እንዳላችሁት ወደ አውስትራሊያ አብራችኋለሁ፣ ከዛ በፊት ግን ኤር ትራፊኮችን ማውራት ይኖርብኛል ይላል። እንግዲህ እነሱም ይስማማሉ ማለት ነው። ከዛ ኦፍኮርስ ልክ እንደደወለ ተጠልፈናል ምናምን ብሎ ይነግራቸዋል። ከዛ በኋላ ግን ወደ አውስትራሊያ እንደሚሄድ ሲነግራቸው እነሱም በቂ ፊውል የለህም እኮ እንዴት ያንን ማድረግ ትችላለህ ይሉታል ማለት ነው። ያኔ ምን እሱን ነግሬያቸዋለሁ፣ ግን ሊያዳምጡ ፈቃደኛ አይደሉም ማለት ነው። ከዛ በኋላ እንግዲህ ሃይጃከሮችን እናናግራችሁ ይላሉ የትራፊኮቹ። እሺ ልና እንግዲህ ለሃይጃከሮቹ እንዲሰማ ያደርገዋል ማለት ነው ኮንቨርሴሽናቸውን። የትራፊኮቹ ሃይጃከሮችን ማውራት ይጀምራሉ ማለት ነው፣ ወይም ጠላፊዎቹ ማውራት ይጀምራሉ። ይህኑ 6 ሰዓት መጓዝ አይችልም፣ ለ2 ሰዓት ብቻ የሚሆን ፊውል ነው ያለው። ሆኖም ግን ምንም ሊያዳምጡ አልቻሉም። መጮ መናደድ ምናምን ይጀምራሉ ማለት ነው። በዚህም የተነሳ የ175 ሰዎች ህይወት በልዑል እጅ ላይ ይሆናል ማለት ነው። እንግዲህ ልዑል አጋሾቹን እሺ ካላቸው በኋላ ወደ አውስትራሊያ ቀጥታ ፕሌኑን ከማዞር አፍሪካን ኮስት ላይን አካባቢ ቀስ እያለ ማብረር ይጀምራል ማለት ነው። ያው ምናልባት ፊውል የሚያልቃቸው ከሆነ እዛ አካባቢ ያሉ አፍሪካ ሀገራት ላይ ላንድ ማድረግ እንዲችል ማለት ነው። ሆኖም ግን ከሃይጃከሮቹ መካከል አንዱ ልዑል እያደረገ ያለው ነገር ይገባውና ይመጣና ይቀውጥበታል ማለት ነው። ምን እያደረግክ ነው? አውስትራሊያ እኮ ነው ወሰደን ያለ ምናምን ይለዋል ማለት ነው። እንግዲህ ልዑል በዚህ ሰዓት ምንም አማራጭ አይኖረውም ማለት ነው። ስለዚህ ፕሌኑን ያዞረዋል ማለት ነው እና ወደ አውስትራሊያ መንገድ ይጀምራል። ውስጡ ያውቃል አውስትራሊያ ድረስ ፊውሉ እንደማያደርሰው፣ አንድ ኦሽን ላይ ሊወርቁ እንደሚችሉ ወይ ሊከሰከሱ እንደሚችሉ ይታወቀዋል። ግን ምንም አማራጭ ስለሌለው ትእዛዛቸውን ይቀበላል ማለት ነው። እንግዲህ ፕሌኑን ካዞረ በኋላ ወደ አውስትራሊያ መጓዝ ሲጀምሩ የተወሰነ ሰዓታት ይቆጠራል። እንዳልኳችሁ ደግሞ ፊውሉ በቂ አይደለም። ስለዚህ መጽሐፍ ያነሳና መገላበጥ ይጀምራል። ያው እነሱ እያሰቡ ያሉት እንግዲህ አውስትራሊያ ለመድረስ የሚያስፈልገውን ነገር እያየ እንደሆነ ነው። እሱ ግን እያደረገ የነበረው ምንድን ነው? ካለበት ቅርብ ርቀት ቦታ ላይ ያለ ለአንድ ላይ ያደረግበት የሚችለውን ነገር ነው እየተመለከተ የነበረው። ያንን ሲያደርግ ምን ያህል የኮሞሮስ አይላንድን ያህል ከማዳጋስካር በቅርብ ርቀት ላይ የምትገኝ አይላንድ ናት። እሷን ይመለከታል ማለት ነው። ስለዚህ ምን ያስባሉን? እዛ ድረስ ልንደርስ እንችላለን፣ ፊውሉ እዛ ድረስ ሊያደርሰን ይችላል፣ እዛ ላንድ ማድረግ ይቻላለው ሴፍሊ ብሎ ያስባል ማለት ነው። ሆኖም ግን ባልታሰበ ሰዓት አላርም ይጮሃል። የአውሮፕላኑ ፊውል እያለቀ ነው። በዚህ ሰዓት ልዑል የተረጋጋ ቢመስልም በውስጡ ግን በጣም እየተጨናነቀ ነው። እንግዲህ የተሳፈሩ ተሳፋሪዎች እንደተጠለፈ ሊያውቁ ይችላሉ። ሆኖም ግን ይሄ ሁላ ዲቴል አያውቁም። ክራሽ ሊያደርግ ይሁን ወዴት ይሄዱ ምናምን የሚያውቁት ነገር የለም። ጀስት አውሮፕላኑ መጠለፉን ብቻ ነው የሚያውቁት። እንግዲህ ልዑል የተወሰነ ካበረረ በኋላ ለሃይጃከሮቹ ምን ይላቸዋል? በቃ ፊውል የለንም፣ ለሰዎቹም በቃ እናሳውቃቸው ለተሳፋሪያቸው ይላል ማለት ነው። ያንን ሲል እንግዲህ ይህንን ካደረገ እንደሚገሉት ምናምን ያስፈራሩታል ማለት ነው። እንግዲህ ምንም አማራጭ የለው፣ መንገዱን ይቀጥላል። ሆኖም በሚገርም ሁኔታ መጀመሪያ ያያትን የኮሞሮስ አይላንድ እንግዲህ ይቃረባሉ ማለት ነው፣ ወይም ደግሞ ይመለከታል። ስለዚህ ያንን ሲያይ ልዑል ምን ያስባል? ኢንስቴድ ኦፍ ከዛ ርቆ ከመሄድ ያንን ቦታ ሰርክል እያደረገ ፊውል እስከሚያልቅ ድረስ መቆየትን ያስባል ማለት ነው። ያው ልዑል እንግዲህ እንዳሰበው ማድረግ ይጀምራል። እነሱም ኖቲስ አላደረጉ ማለት ነው። አይላንዱን በቀስታ መዞር ይጀምራል ማለት ነው። በቀኝ በኩል ያለው ኤንጂን ነዳጅ ያልቋል ማለት ነው። ከዛ ዋርኒንግ ያመጣለታል። አውሮፕላኑም ቀስ እያለ ወደ ታች መሄድ ይጀምራል ማለት ነው። ይህንን እንግዲህ የተመለከተው ከአጋቾቹ መካከል አንዱ እየሮጠ ወደ ሌሎቹ ጋር ይሄዳል ማለት ነው። ከዛ ለሁለቱ አጋቾች ይነግራቸዋል ማለት ነው ይህንን እሱ ለመናገር በሚሄድበት ሰዓት ልዑል ምን ያደርጋል? ሆኪቶኪን ያነሳና ለተሳፋሪዎቹ እንግዲህ እየተፈጠረ ያለውን ነገር ያስረዳል ማለት ነው። ከዛ ይህንን ሲሰሙ እንግዲህ በጣም ይናደዳሉ አጋቾቹ ማለት ነው። እየሮጡ ወደ ፓይለቱ ሄዱና ይደበድቡታል ማለት ነው። ከዛ በኋላ እንግዲህ ፕሌኑን ራሳቸው ኮንትሮል ለማድረግ ይሞክራሉ። ያንን ለማድረግ የተለያዩ በተኖችን ይነካሉ ምናምን ስታፍ። ከዛ በኋላ ሁለተኛው ኢንጂን በግራ በኩል ያለው ኢንጂንም ጋዝ ያልቋል። ዋርኒንግ ይመጣላቸዋል ማለት ነው። እንግዲህ ልዑል የኮሞሮስን አይላንድ ሲዞር የነበረው እዛ አካባቢ ያለው የአውሮፕላን ማረፊያ ላይ ለማረፍ ነበር።
ሆኖም ግን ሰዎቹ ጋር ሲደባደብ ወይም ደግሞ ሲመቱት ስለነበረ ማየት አልቻለም ማለት ነው። ስለዚህ በዛ ሰዓት አየር ማረፊያውን ማየት አልቻለም። በዛ ላይ ደግሞ የተለያዩ ኢኩፕመንቶች ፊውልም ስላለቀ እነሱም ስለነካኩት ምናምን መስራት አቁሟል ማለት ነው። ስለዚህ ምንም አይነት አማራጭ የላቸውም ማለት ነው። እንግዲህ ሁሉም ሰው ተስፋ ቆርጦ ሞቱን መጠበቅ ይጀምራል ማለት ነው። እንግዲህ በዚህ ሰዓት ሉል አንድ አማራጭ ያስባል ማለት ነው። ያም ምንድነው? ባህር ላይ ማሳረፍ ማለት ነው። እንግዲህ ሌላ አማራጮቹ እንዳለ ተዘግቶበታል። ስለዚህ ባህር ላይ ለማሳረፍ ይወስናል ማለት። ከዛም እንግዲህ ያው ተቀዳሚው ፕራዮሪቲ የሚሰጣቸው ሰዎች ቢኖሩ ተሳፋሪዎቹ ናቸውና ለተሳፋሪዎቹ ያሳውቃቸዋል። ውሃ ላይ ልናርፍ ስለሆነ እባካችሁ ላይፍ ጃኬታችሁን አድርጉ ይላቸዋል ማለት ነው። እንግዲህ ሁሉም ላይፍ ጃኬታቸውን ያደርጋሉ። እንግዲህ እነዛ ደደብ አጋቾችንም እንግዲህ እንዴት እንዳሳመናቸው ባይታወቅም አሳምኗቸው ሰከንድ ኦፊሰሩን እሱ ጋር እንዲያመጣ ይነግሩታል ማለት ነው። ከዛ እሱን ያመጡለታል። ያንን ፕሌን ኦሽን ላይ ለማሳረፍ መሞከር ይጀምራሉ ማለት ነው። እንግዲህ ሃይጃከሮቹ በሚሆንበት ሰዓት እንግዲህ ቆመው ምናምን እንግዲህ ተስፋ እናደርጋለን በሰላም እንደሚያርፍ ምናምን እያሉ ቆመው መመልከት ይጀምራሉ ማለት ነው። እንዳልኳችሁ ኮሞሮስ አይላንድ ናትና እዛ ቢች ላይ የሚዝናኑ ሰዎች ነበሩና ፕሌኑ ወደታች ሲምዘገዘግ ይመለከቷል። በጣም ይደነግጣሉ። ብዙዎቹ ቆመው ማየት ይጀምራሉ። ከዛ መካከል እንግዲህ አንድ ሰው ካሜራ ያነሳና ይህን ነገር መቅረጽ ይጀምራል ማለት ነው። እንግዲህ ቪዲዮ እንደምትመለከቱ ነው። ፕሌኑ ውሃ ላይ ለማረፍ ይሞክራል ማለት ነው። እንግዲህ ከዚህ በኋላ ያለው ነገር ትንሽ ትራጂክ ስለሆነ ምናምን እንለፈው፣ በአኒሜሽን እናየዋለን። እንግዲህ ያው ፕሌኑ ውሃ ላይ ለማረፍ ይሞክራል። እንግዲህ በሚሞክርበት ሰዓት ፕሌኑ በጣም ይጎዳል ማለት ነው። እንግዲህ ይሄ በሚሆንበት ሰዓት የተወሰኑ ሰዎች ህይወታቸው ያልፋል። አክቹዋሊ የተወሰነ ማለት ይከብዳል። ከተጫኑት 175 ሰዎች ህይወታቸው መትረፍ የቻለው 50 አካባቢ የሚሆኑ ሰዎች ናቸው እና በጣም አሳዛኝ የነበረ ታሪክ ነው። እንግዲህ በኢትዮጵያ ታሪክ ውስጥም እንግዲህ አንዱ ጥቁሩ ጠባሳ ነው የኮሞሮስ አደጋ በሚል ሁላችንም እናስታውሰዋለን ብዬ አስባለሁ። ያው ታሪኩ ሲናገር ማለት ነው። ሶሪ ሉል እንዴት ሆነ ለምትሉ ሉል እንግዲህ ይህንን አደጋ ሰርቫይቭ ማድረግ ችሏል። እሱም ሆነ ኦፊሰሩ ይህንን አደጋ ሰርቫይቭ አድርጓል ማለት ነው ከተወሰኑ ሰዎች ጋር። አጋቾቹ ግን ሶስቱም ህይወታቸው በዛ አደጋ አልፏል ማለት ነው። እንግዲህ ታሪኩ ከተመቻችሁ ፎሎ ማለት እንዳይረሳ። ይመቻችሁ።